السلام عليكم ورحمة الله وبركاته. ودنا تكبراتو يا الشقالة ميدا بتسابوتش كيفكم شاكباركم إن شاء الله تكونوا بخير. صلوا على النبي. እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር በጣም ሁሉ ሰላም ነው። ሁለት ነገሮችን ይዤላችሁ መጥቻለሁ። አንደኛው በጣም አሳዛኝ ነው። አንደኛው ደግሞ በጣም አስደሳች ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በተለይ የሚያስደስተው ሁላችንንም ያስደስተናል። የሚያሳዝነው ግን ሁላችንንም ያስተምረናል። ሀባይብ ቀልቢ ላይክ እያደረጋችሁ ለጓደኞቻችሁ ማድረሳችሁን እንዳትረሱ። ከማናው ልጀምር? አኬድ እኔን የምትከታተሉ ሰዎች መልካም ነገር ሁሉ ለእናንተ ይምጣላችሁና ኢንሻአላህ ለእኔም ለእናንተም ከመልካሙ ልጀምርላችሁ። የሀገሬ ልጆች ሰምታችሁታል፣ ግን አላረ የሆነ ነገር ሰላም የሆነ ነገር ማበሰር በጣም ደስ ይለኛል በነገራችን ላይ እና ልንገራችሁ የሀገሬ ልጆች የማዳም ቅመም 2 ሚሊዮን 214,000 የኢትዮጵያ ብር ተከፈላት። ለምንድን ነው የተከፈላት? 5 ዓመት እየሰራችበት ደሞዟ ነበር ታግታ ማለት ነው። እንግዲህ የኢትዮጵያ ቆንጽላ ባደረገው ጣልቃ ገብነት ታግታ የነበረችው ድል አግኝታለች እና በጣም ነው ደስ ያለኝ። አንድ ይህ ድል ነው። ተቅሪበን በ800 ታስቦ ይመስለኛል ይህን ያህል ገንዘብ የሆነው 2 ሚሊዮን 214,000 ተቅሪበን 48,000 ሪያል የሳውዲ ሪያል ማለት ነው። እና በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ማገኘቷ እስካሁን ራሱ እየሰጧት ቢሆን ኖሮ እየላከች ወይም እየባከነ ምናምን ይሆን ነበር። አንዳንድ ጊዜ ኸይር ነገር የተዘለምን የተበደልን ቢመስለንም ኸይር ነገር በምትመጣበት ሰዓት ትመጣለች። በቃ ነው በጣም ደስ ያለኝ። ብዙ ልጆች አሉ በተለይ የ3 ወርና የ4 ወር እየወሰዱ የሚያሳፍሯቸው እና በጣም ነው ደስ ያለኝ። ልጅቱ የት ሀገር ልጅ ናት? ያው ኢትዮጵያ ናት። በትክክለኛ የት ሀገር ናት እንደዚህ መረጃ የለም። አለመኖሩም አሪፍ ነው። የ5 ዓመት ያልተከፈላት የነበረ ቀሪ ደሞዟ ደግሞ 60,000 የሳውዲ ሪያል እንዲከፈላት ተደርጓል ነው የቀረው ይመስለኛል። ብቻ ሲሰጧት ሲቆጠር ምናምን በፎቶ ላይ አስቀምጬላችኋለሁ። መራ ማብሱጣ አላህ ይኸሊሃ። ለማንኛውም አሁን እሺ ጉልኩም የሚያሳዝነውን ልንገራችሁ። ላይክ አድርጉ። የእውነቴን ነው የምላችሁ። አንድ እህታችን ሳዑዲ አረቢያ እንደ ማንኛውም ሰራተኛ ትሰራለች። ከዛ አገር ልትገባ በጣም ብዙ አመት ሰርታለች። በጣም ብዙ አመት እና አገር ትሄዳለች ትመጣለች። ተቅሪበን 6 ዓመት ሆኗታል አገር ከሄደች። ልጆች አሏት እና ከዛ ልጆችን ላይ ነው ምናምን ብላ ለማን ትነግራታለች? ለጓደኛዋ። ጓደኝነታቸው እዚህ ሀገር ነው። በጣም ብዙ ጊዜ ኖረዋል አብረው። ከዛ ምን አለቻት? የሆነ ሰው እዛ ለመድኃኒት የሚፈልገው ማር አለና እሱን ይዘሽ ሂጂና ስጭልኝ ትላታለች። ከዛ ይችኛውም ጓደኛ ናቸው። ከአሁን በፊት ያደረጉት ነገር ነው። ይችኛዋም ስትሄድ ዕቃ ይዛላት ትሄዳለች። ቤተሰብ ትሰጥላታለች። ግን አንድ ሀገር ልጆች አይደሉም። ግን ጓደኝነታቸው በስደት ላይ በጣም የቆየ ነው። በጣም በቃ እህትና እህት በሏቸው። አየህ አልሙሂም ያንን ዕቃ ይዛ ሂዳ እዛ ተቀበል ላለችው ለምትልክለት ሰው ተቀበል ተብሎ ሲመጣ እሷ ያው የዛች ቤተሰብ ነው ከመቀራረባቸው እንደ ቤተሰብ ነው የሚተዋወቁት። አልሙሂም ይቀበላትና ያንን ማባሪፍ እሱ ይላክባት ሌላ ሰው ተደራጅ ሰው ይሁን እዚህ ያለችው ጓደኛዋ ትላክ። የማውቀው ነገር የለም፣ እሷም የምታውቀው ነገር የለም። ብቻ ምንም የቀራት ነገር የለም። አራግፈው ነው የሰረቋት ብላችሁ ይሻላል። አራግፈው ነው የሰረቋት። ምንም አልተውላትም እና በጣም አዘንኩኝ። አሁን ጓደኛና ጓደኛ ተጣሉ። ንብረቷን ብዙ አመት የሰራችበት ተከየሉ 6 ዓመት አልገባችም ሀገር ቤትና ሌላው ይቀርሽ ለልጆቼ የገዛሁላቸውን ልብስስ ቢተውልኝ፣ ትራንስፖርት መሳፈሪያስ ቢተውልኝ። ነገር ግን ልጅቷ አካውንት ነበራት እዛ ሀገር ቤት ስትመላለስ ነበር ከ6 ዓመት በፊት ምናምን ብሯን በአካውንት አድርጋለች። ነገር ግን የወሰዱባት 2 የጣት ወርቅ፣ 1 ሻንጣ የ10 ኪሎዋን ልብስ ማለት ነው
ምክንያቱም 23 የላከችውን በእጇ አልያዘችውም ነበረ። የያዘቻትን 10 ኪሎ እና የባጓ እሱ አንድ የጆሮ ጌጥ እና ጠገም የአንገት የጆሮ ብር ጌጥ እሱ ተወስዶባታል። እንደዚሁም 2 ስልክ፣ አንዱ ሙስተአመል ማለት ነው ስትጠቀምበት የነበረ፣ አንዱ ደግሞ ሌላ ልጅ ሌላ እዚህ የነበረች ሌላ ደግሞ ስልክ አድርሽ ብላ የሰጠቻት ማለት ነው። የሰውም አማና 500 ሪያል የተገዛ 100 ብር ይዛ ለመሄጃ 600 ሪያል የተከፈለበት ነው። እንግዲህ ይህንንም ጥርግርግ አድርጎ አቶ ማርላክልኝ ለመድኃኒት ያለ ተቀባይ አስወሰደብኝ ያለች በጣም አሳዘነኝ። የትኛይቱ ደግሞ እዛ ያለችው ኧረ እኔ በፍጹም ይሄንን አላደርገውም፣ እንዴት አደርጋለሁ ጓደኛ ላይ ትላለች። እዛ ያሉትም እኛ አይደለንም አሉ። ነገር ግን ይችኛዋ የተወሰደባት እርግጠኛ ነኝ ይሄ ነገር ተጠንስሶልኝ ነው፣ ከመጀመሪያ ይዘሽ ግቢ ያለችኝ እያሉ ጭቅጭቅ ውስጥ ላይ ናቸው። ለማንኛውም ለእኛ የሚጠቅመን የእነሱ መጨቃጨቅ አይደለም፣ የሰው ዕቃ ይዞ አለመግባት። ምንም ያህል በስደት ተዋወቂያት፣ አንደኛ ስራሽ ከሆነ ይዞ መግባት አንቺ ትወጪዋለሽ። ነገር ግን ለቤተሰባችሁ ማለትም ለጎረቤቴ ያኔ ማይድሩኒ ብዬ እምላቸው ቤተሰቤ ጋር ካረፍኩ በኋላ ሂጅን የምሰጥ መሆን አለበት። ምንም ያህል ዕቃ ብትይዙ መጀመሪያ አረፉ። እናንተ ዕቃችሁን አስቀምጡና ከዛ ለሌላ ሰው መኖር ጀምሩ። የእውነቴን ነው የምላችሁ። እኔ ስሰማ መራ መስዱማ ነው የሆንኩት። በጣም ነው የደነገጥኩት። እንዴ እንደዚህ ይደረጋል እንዴ? ሰው አምኖ ልኬ ከዛ በኋላ የተላኩበት ሰው ተሰብስቦ የሚያዘርፈኝ ከሆነ ምንም ነገር ለማንም ይዛችሁ አትሄዱ። ይዛችሁ ብትሄዱ ራሱ የጎረቤት መሆን አለበት። አይ በጣም ሸም ይዞኛል ካልሽ መጀመሪያ እረፊ ቤተሰብሽ ጋር፣ ወይም ለሰው ላኩ። ግዴታኛ መነጋገር እንዲህ እሷን አንድ ነገር ቢያደርጓት እኔ በጣም ነው እንትን ያልኩት። ህግ ባለበት ሀገር እንደዚህ በራሱ ሀገር ሰው በራሱ ሀገር ይዘረፋል ያበናት እና የማንንም ዕቃ ይዛችሁ አትሄዱ። ለማንም መስኡልያ አትሸከሙ። እራሳችሁን ጠብቁልኝ። ስለተከታተላችሁኝ ከልብ አመሰግናለሁ። በጣም ነው የምወዳችሁ። መጠጣትን እንዳትረሱ። ኩርኩም ጠጡ፣ በጣም ይጠቅማችኋል። የሚጠጡ ነገሮችን አብዙ። ሀታለው ናእናም ቢሆን ማታ ዝም ብላችሁ የሰው ቪዲዮ አትዩ። የሚጠጣ ነገር ይዛችሁ ከምትበሉት የምትጠጡት ነገር አንድ ቀን ይጠቅማችኋል። ውሃ ሳይጠጡ የገቡትና ውሃ ጠጥተው የገቡት ልዩነት እንዳለው በፊት ነግሬያቸዋለሁ። ለማንኛውም ሀብኩም ከቴር ሹፍኩም ቪዲዮ ታኒ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሐባይብ قلبي أتمنى أن تكونوا في تمام الصحة والعافية. لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء والاشتراك في القناة تشجيعا لنا لنستمر في نشر المزيد إن شاء الله.